ሰበር መረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ስራ አስኪያጅ የሆኑት አቡነ ሳዊሮስ ዶክተር አብይን በተመለከተ ሐሳብ ሰንዝረዋል። ቤተክርስቲያናችንም ለዶክተር አብይ ጸሎት ታደርጋለች ሲሉ ተሰምቷል። ይህም በተመለከተ ሰፋ ያለ መረጃ ይዘን መጥተናል። አብራችሁን ቆዩ። በሌላው መረጃችን ስናቀና ለአንድ ዓመት ከ4 ወር ያህል ገደማ በእስር ቤት የቆየው ታዋቂው ቲክቶከር ጆን ዳንኤል በትላንትናው ምሽት አንድ ቪዲዮ ለቋል። የጠየቀውም ይቅርታ አለ። እሱም በተመለከተ ሰፋ ያለ መረጃ ይዘን መጥተናል። በሌላ መረጃችን ስናቀና ታዋቂው አትሌት ኃይሌ ገብረስላሴ በድሬዳዋ ከተማ ላይ ያደረገው ድርጊት በርካቶችን አስገርሟል። ታዋቂው አትሌት ኃይሌ ገብረስላሴ ምን አደረገ? እሱን የማሰማችሁ ይሆናል። ውድ የተከበራችሁ ተመልካቾቻችን ማስተር አብነት መታመሙን ተከትሎ በጎፋ የሚገኙ ምዕመናን ማለት ነው በጎፋ የሚገኙ ማህበረሰብ የጸሎት ፕሮግራም እያካሄዱ መሆናቸው ሰምቷል። እሱንና ማስተር አብነትና በጎፋ የሚደረገውን ጸሎት በተመለከተ ሰፋ ያለ መረጃ ይዘን መጥተናል። ውድ የተከበራችሁ ተመልካቾቻችን ይህም ብቻ አይደለም፣ በርካታ ወቅታዊ ጉዳዮችን ይዘንላችሁ መጥተናል። ከእናንተ የሚጠበቀው ቪዲዮን ከመጀመራችሁ በፊት አይከፈልበትም፣ ሁላችሁም ላይክ አድርጉት። ሰብስክራይብ ያላረጋችሁኝ ለቤተሰቡ አዲስ የሆናችሁ ተመልካቾቻችን ሰብስክራይብ እንድታደርጉ በእግዚአብሔር ስም ጠየቅኳችሁ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ቆይታ የማደርገው የምንጊዜም ወዳጃችሁ ሚኮነኝ። አብራችሁን ቆዩ። ወደ መጀመሪያው መረጃችን ነው የምንሸጋገረው። ውድ የተከበራችሁ ተመልካቾቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሆኑትና በበርካታ ስሞታና ትችት ስልጣን መንበራቸውን ያዙት አቡነ ሳዊሮስ ማለት ነው ለዶክተር አብይ ቤተክርስቲያን ጸሎት ታደርጋለች፣ እንደውም በዘመናችን ለዶክተር አብይ ጠቅላይ ሚኒስትር አላገኘንም ሲሉ ተሰምቷል። እስቲ መረጃ አደምጠን ሀሳብ እንሰጥበታለን። ቤተ ክርስቲያን ለዶክተር አብይ አህመድ ትጸልያለች ሲሉ አቡነ ሳዊሮስ ገለጹ። የኦርቶዶክስ ቤተ ክርስቲያን ለጠቅላይ ሚኒስትር አብይ አህመድ አሊ ሳትጸልይ ውላ አድራ አታውቅም፣ ትጸልይለታለች ብለዋል አቡነ ሳዊሮስ። አክሎም ኢትዮጵያ በዘመኗ እንደ ዶክተር አብይ አህመድ ያለ መሪ አግኝታ አታውቅም ያሉ ሲሆንም በእጅ የያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው ተረት ሆነና ነው እንጂ ለመሪያችን በየእምነታችን ነጋ ጠባ መጸለይ አለብን ሲሉም ተደምጧል። አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት በቅርቡ ከአቡነ አብርሃም ምትክ ወስደው የተሾሙት ሳዊሮስ ማለት ነው ለዶክተር አብይ ማለት ነው በዘመናችን እንደ ዶክተር አብይ አይነት ጠቅላይ ሚኒስትር አይተን አናውቅም፣ ጸሎት ልናደርግላቸው ይገባል ሲሉ ተሰምቷል። ይህም በተመለከተ ውድ የተከበራችሁ ተመልካቾቻችን አቡነ ሳዊሮስ ወደ ስልጣን ከመምጣታቸው በፊት በርካታ ስሞታና ትችት ይቀርብባቸው እንደነበረም የሚታወቅ ነው። በተለይ በሻሸመኔ አካባቢ በደረሰው ከባድ የሃይማኖት ግጭት ላይ አንደኛ ተጠርጣሪ ተብለው እንግዲህ በጣም በበርካታ ኦርቶዶክሳውያን ሲተቹ እንደነበረ የሚታወቅ ነው። ስማቸውን በግልጽ ያልጠራ አባት መሆናቸው ይታወቃል። ወደ ሁለተኛው መረጃችን ስንሸጋገር ውድ የተከበራችሁ ተመልካቾቻችን ታዋቂው ቲክቶከር ጆን ዳንኤል በትላንትናው ምሽት ማህበረሰቡን ሰርፕራይዝ አድርጓል። በለቀቀው ቪዲዮም ከ3.4 ሚሊዮን በላይ ተከታይ ከ3.4 ሚሊዮን በላይ ቪው ያገኘ ሲሆን በጣም በርካታ ሰዎችም እንኳን ደህና መጣ እያሉ አቀባበል ሲያደርጉለት ተሰምቷል። ቪዲዮ ለቋል ማለት ነው። በዚህ አጋጣሚ ይቅርታ ጠይቋል። ሁላችሁም ኮሜንት ላይ እንኳን ደህና መጣ እንኳን ወደ ቤተሰብ ቀላቀለ እያላችሁ ኮሜንት ላይ ጻፉልኝ። የተናገረው ንግግር አሰምቻችሁ በጣም ሰላም ቤተሰቦቼ፣ ባሳለፍኩት የ1 ዓመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተል እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በ1 ዓመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። እንግዲህ እንደምትመለከቱት እጅግ በስነ ምግባር በተሞላበት ንግግር ታዋቂ ቲክቶከር ጆን ዳንኤል ከ2.3 ሚሊዮን በላይ ተከታይ ያፈራ በዚህ አጋጣሚ የኢትዮጵያን አየር መንገድ ማስከፋቱንና ማህበረሰቡን ማስከፋቱን አምኖ በአደባባይ ይቅርታ ጠይቋል። ከ5000 በላይ ሰዎችም በኮሜንት ላይ እንኳን ወደ ቤተሰብ ቀላቀለ ሲሉ ተሰምቷል ማለት ነው። ቪዲዮ በአሁኑ ሰዓት ከ500,000 በላይ ላይክ አግኝቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቅና ምሁር ዶክተር ሮዳስ ማለት ነው
እሁድ የዓመቱ አጭር ቀን ነው ተብሏል። እንግዲህ እሁድ ዕለት በጣም ቶሎ ይመሻል እየተባለ ነው። እስቲ ዶክተር ሮዳስ የተናገሩት ንግግር አዳምጠን እንጣ። እሁድ የዓመቱ አጭር ቀን እንደሚሆን ተነግሯል። ዶክተር ሮዳስ እንዳስታወቀው ከሆነ እንግዲህ እሁድ ታህሳስ 12 2018 ዓመተ ምህረት የዓመቱ አጭር ቀን የሚሆንና ቶሎ የሚመሽ ቀን ነው ብለዋል። እንግዲህ እንደሰማችሁት ነው እሁድ የዓመቱ አጭር ቀን ነው ተብሏል። እንግዲህ እሁድ ቶሎ እንደሚመሽ ተሰምቷል። ይሄን የተናገሩት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቅ ምሁር የሆኑት ዶክተር ሮዳስ ናቸው። ከዚህ በፊት እንግዲህ የፀሐይ ግርዶሽን የጨረቃ ግርዶሽን በመናገር እጅግ የሚታወቁ ድንቅ የቤተክርስቲያናችን መምህርን ብቻ ሳይሆኑ እጅግ እንቁ የሆኑ የቤተክርስቲያናችን አገልጋይ ናቸው። እንግዲህ እሁድ የዓመቱ አጭር ቀን እንደሚሆንና ቶሎ እንደሚመሽም ተሰምቷል ማለት ነው። ይህንንም እንግዲህ በሮዳስ የተናገሩት ነገር ሞሮ እንደምናምን ይታወቃል። ምክንያቱም አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ናቸው፣ ሁለተኛ ደግሞ እስከዛሬ ድረስ የተናገሩት ነገር ሁሉ ትክክል ሆኖ ስላየን እሁድ የዓመቱ አጭር ቀን ነው ቶሎ ይመሻል ተብሏል። እሁድን በጉጉት እንጠብቃለን ማለት ነው። ወደ ቀጣይ ቪዲዮ እንሸጋገራለን። ቲክቶከርና በቲክቶክ ከ5 ሚሊዮን በላይ ተከታይን ያፈራው ማስተር አብነት መታመሙን ተከትሎ እንግዲህ ህመሙ የጀመረው ከጎፋ የመሬት መንሸራተት ጉዳይ በኋላ እንደሆነ ተናግሯል። ይህም ተከትሎ በጎፋ የሚገኙ ማህበረሰብ የ3 ቀናት የጸሎት አዋጅ እንዳወጁና ለማስተር አብነት ጸሎት እየተደረገ መሆኑ ተሰምቷል። እስቲ መረጃ አደምጠን። ለማስተር አብነት ከበደ የ3 ቀናት ጾም ጸሎት ቀን ታወጀ። በጎፋ ዞን የቡሉቂ ከተማ ነዋሪዎች ለማስተር አብነት ከበደ በአደባባይ ጸሎት እያደረጉ ይገኛሉ። በዛሬው ዕለት የቡሉቂ ከተማ ነዋሪዎች ለበጎ ሰው ማስተር አብነት በአንድነት ወጥተው በአደባባይ እየጸለዩ ይገኛሉ። በገዚ ጎፋ ወረዳ የኬንቾ ሻቻ፣ ኬንቾ ጎዝዲ፣ ኬንቾ ወይዛና ቡርዳ ቀበሌ ቤተ እምነቶች የ3 ቀናት ጾም ጸሎት ቀን አውጀዋል። ይህ ወጣት በ2016 ዓ.ም በጎፋ ዞን ገዚ ጎፋ ወረዳ በተከሰተው የመሬት መንሸራተት አደጋ ጊዜ ለአካባቢው ማህበረሰብ ትልቅ ውለታ በመክፈል ነው የህዝቡ ልብ ውስጥ መግባት የቻለው። ዘገባው ሙሉ በሙሉ የጉርሻ ፔጅ ነው። እንግዲህ እንደሰማችሁት ጉርሻ ፔጅ እንደዘገበው ከሆነ ማስተር አብነት በጎፋ ባደረገው ከፍተኛ የሆነ አገልግሎት ማለት ነው የመሬት መንሸራተት ከዛ በኋላ ከፍተኛ ህመም ውስጥ መውደቁ የሚታወቅ ነው። ይህን ደግሞ በቅርቡ እንዳሳወቀ የሚታወቅ ነው። በርካታ ኢትዮጵያንም አይዞ በርታ የሚል ከ100,000 በላይ ኮሜንት በቪዲዮዎች ላይና ከ1.2 ሚሊዮን በላይ ላይኮችን በቪዲዮ አግኝቷል። ይህ በጣም እጅግ ከፍተኛ ላይክ እና ከፍተኛ ኮሜንት ነው። የሰው ፍቅር በዚህ ልክ ኢትዮጵያ ውስጥ ሲኖር በጣም እጅግ ደስ ይላልና የጎፋ ማህበረሰብም ላደረክልን አገልግሎት ላደረክልን ትልቅ የዋህነትና ትህትና ላደረክልን በዛ በክፉ ቀን ላደረክልን ትልቅ ነገር የ3 ቀን ጸሎት ለማስተር አብነት እናደርጋለን ብሎ ጸሎት እየተደረገ ነው የሚገኘው። ሁላችሁም ለማስተር አብነት ጸሎት አድርጉለት። እጅግ በሀገራችን ላይ ትህትናን ፍቅርና መረዳዳትን ያስተማረ ዘር ቀለምን ሳይለይ ለሀገር የቆመ ጀግና ወንድማችን ወጣት ነውና ሁላችንም ጎፋ ብቻ ሳይሆን ሁላችንም ጸሎት ልናደርግለት ይገባል። በጉጉት እየተጠበቀ ያለው የአላፋት ዝማሬ ችግር አጋጥሞታል። በሁለት ተከፍለው ኦርቶዶክሲያን ሀሳባቸውን እያንሸራሸሩ ይገኛሉ። በርካቶች አላፋት ዝማሬ ላይ መቅረት የለበትም እኛ የሰማዩ የምድሩን ጌታ እናመሰግናለን ሲሉ የሚደመጡ ሲሆን ሌሎቹ ደግሞ ልክ እንደ ዘመድኩን በቀለ ደግሞ አይነቶቹ ደግሞ የዘመድኩን በቀለ ደጋፊዎች ደግሞ የአላፋት ዝማሬ መቋረጥ አለበት መቆም አለበት ከሄድንም ጭምር የአርሲ ተወላጆችን የአርሲ የተገደሉ ወገኖቻችንን ማሰብ አለብን እንዲሁም ስንት ጥቁር መልበስ አለብን የሚል ክርክር በሁለት ኦርቶዶክሲያን ጉዳይ በሁለት ኦርቶዶክሲያን ወገኖች ክርክር አጋጥሟል ማለት ነው። ሲይ መረጃ አዳምጠንታ በጉጉት የሚጠበቀው የአላፋት ዝማሬ መንገጠመው በመላው ኢትዮጵያ በሚሊዮን የሚቆጠሩ ምዕመናን የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ እነሆ ታላቅ የዝማሬ መርሃ ግብርን አስመልክቶ አሁን በሰዓት የተላለፈ ጥብቅ የተባለ መረጃ ልንገራችሁ። ሁላችሁም ኦርቶዶክሳውያን እግሮች ሁሉ ወደ አላፋት ዝማሬ ሄዱ ዘንድ ግድ ይላል። የጌታ ልደት ዋዜማ ነጩን ልብስ ለብሰን ለተወለደው ንጉሥ ምስጋና እናቀርባለን። የዓለማት ፈጣሪ እርሱ ነውና ያስጨነቀንን ነገር እንዲያስወግድልን አኩርፈነው ሳይሆን እያመሰገንን እንማጸነዋለን። እርሱም መዝሙሮችን ከወዲሁ በማጥናት ለምስጋና ይዘጋጁ። መዝሙር ለክርስቲያን ጸሎቱም ዕብረቱም ነውና በዚህ የአላፋት ዝማሬ ላይ ምስጋናና ጸሎት ይቀርባል። መርሃ ግብሩ በመሐረነ አብ ጸሎት ይጀመራል። ይህም ጸሎት ለሀገራችን ሰላምን፣ ፍቅርን እንዲሰጥልን የተወለደልንን ጌታችንን በዝማሬ እናመሰግነዋለን። ጌታችንም የተወለደው እኛን ከኃጢአት ባርነት ነጻ ሊያወጣን ነውና አሁንም ሰላምን ይሰጠን ዘንድ በዝማሬያችን እንማጸንበታለን። ለበዓሉ በሰላም ያድርሳችሁ ያድርሰን እያልን ወቅታዊ ዓለም አቀፋዊና ሀገር አቀፋዊ ታማኝ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይሁኑ። የገና ዋዜ ማለት አላፋት ዝማሬ እንደሚካሄድ ተታውቋል። ይሄ ደግሞ ከሚሊኒየም አዳራሽ ወደ መስቀል አደባባይ ሊሄድ እንደሚችል
አንዳንድ ጭምጭምታዎች እየተሰሙ ይገኛሉ። ያልታደልን አዲስ አጀንዳ እየጠበቁ አዲስ ርዕስ ይሰጡናል። ደግሞ በዚህ ዓመት ለክርስቶስ ጥቁር ለብሳችሁ ዘምሩ ወይም ተውት እያሉን ነው። እንደ ክርስቶስ ተከታዮች እንደ ኦርቶዶክስ ተዋሕዶ አማኞች ተገለናል። አዎ ተገለናል። ተሰቅለናል። አዎ ተሰቅለናል። ተገርፈናል። አዎ ተገርፈናል። አባቶቻችን በበረሃ ተገለዋል። ልጆቻችን በበረሃ ሞተዋል። ብዙ አብያተ ክርስቲያናት ፈርሷል። ግን እናነጻጽር። ከክርስቶስ ልደትና ከኛ መሞት የቱኛው ይበልጣል? ከኛ መሞትና ከክርስቶስ ልደት ሚዛን ላይ የሚቀርበው የትኛው ነው? እናወዳደረው እንኳን ቢባል አይወዳደርም እንጂ ለአላፋት ዝማሬ ላይ ተገኝቶ የክርስቶስን ልደት ማክበር፣ ነጭ ለብሶ እግዚአብሔርን ማመስገን ስህተት የሚሆንበት የትኛው ላይ ነው? አጀንዳ ስትፈልጉ መሳብ አይከብዳችሁም። ስህተት መሳብ አይከብዳችሁም። ተሰሚነት አይከብዳችሁም። የክርስቶስ ልደት ከመሰበክ ይልቅ የናንተ ጩኸት መሰማትን ነው የምትፈልጉት። ስለዚህ ለናንተ ስንል ጥቁር እንልበስ አንለብስም። ነጭ ለብሰን እንደ እርግብ ነጭ ለብሰን የክርስቶስን ልደት የአምላካችንን ልደት እናከብራለን። ይሄ ከሆነ አጀንዳችሁ አዎ ነጭ እንለብሳለን። ሞተናል። አዎ ሞተናል። አባቶቻችን ተገለዋል። አዎ ተገለዋል። ቤተክርስቲያን ተዋርዳለች። አዎ ተዋርዳለች። ይሄን ግን ከክርስቶስ ልደት ከአምላካችን ልደት ጋር በፍጹም አናገናኘውም። ልናረገውም አይገባም። ክብር ለሚገባው ክብርን እንሰጣለን። ስለ ክርስቶስ ልደት እልል ብለን ነጭ ዘምረን ነጭ ለብሰን እንዘምራለን። ምክንያቱም የተወለደው የሰማዩ ንጉስ የምድሩ ንጉስ ሁሉን ማድረግ የሚችለው ንጉስ ነውና እሱ ገዳዮችን ያስታግስልናል። በሚሊዮን የሚቆጠሩ ወጣቶች እየሳበ ያለው የአላፋት ዝማሬም በሌላ በኩል ደግሞ ቤተክርስቲያን እየተወረረች ነው በሚል በጠንካራ ሂስ የሚሞገተው የዘመድኩን በቀለ ወገን ነው። በመሃል ደግሞ በዝምታና በትዝብት የሚመለከተው የቤተክርስቲያኗ ምዕመን በዲያቆን ሄኖክ ኃይሌና በዘመድኩን በቀለ መካከል ያለው ልዩነት ምንድነው? አእላፋት ለምን አወዛጋቢ ሆነም? የቤተክርስቲያኒቷ ስርዓት እየተጣሰ ነው ወይስ ዘመናዊ የስብከት ዘዴ እየተለመደ ነው? ከቪዲዮ ፍጻሜ ድረስ አብራችሁን ቆዩም። አእላፋት የሚለው ቃል በግዕዝ ብዙ ሺህ ወይም አእላፋት የሚለውን ትርጉም ይይዛል። ይህ ስያሜ የተሰጠውም በሚሊዮን በሚቆጠሩ ወጣቶች በአንድ ጥላ ስር ተሰባስበው በዝማሬና በቃለ እግዚአብሔር ቤተክርስቲያንን እንዲያውቁ ለማድረግ በሚል ዓላማ የተጀመረ ንቅናቄ ነው። ንቅናቄው በዋናነት የሚመራው ዲያቆን ሄኖክ ኃይሌና በጃንደረባው ቡድን አማካኝነት ነው። እነዚህ ወጣቶች ዘመኑን የዋጀ የሚዲያ አጠቃቀም ጥራት ያለው ቪዲዮና የድምጽ ስራ እንዲሁም ማራኪ የሆኑ ስነ ስርዓቶቻችንን በመጠቀም የአሁኑን ትውልድ ልብ ለመግዛት ችለዋል። የአላፋት ልዩ መለያዎች የነጭ ልብስ ስነ ስርዓት። በአላፋት ዝግጅቶች ላይ ሁሉም ተሳታፊ ነጭ ልብስ እንዲለብስ ይደረጋል። የሻማ ማብራት ስርዓት በሺዎች የሚቆጠሩ ወጣቶች ሻማ አብርተው በአንድነት ሲዘምሩ የሚያሳየው ትዕይንት ነው። የዘመድኩን በቀለ መከራከሪያ ቤተክርስቲያንን በፕሮቴስታንታዊ ተሐድሶ እየተወረረች ነው ይላል። በጀርመን ሀገር የሚኖረውና በሚሊዮኖች የሚቆጠሩ ተከታዮች ያሉት አክቲቪስት ዘመድኩን በቀለም የአላፋት ዝማሬ በዋናነት ጠላትነት ፈርጆታል። የዘመድኩን መከራከሪያ ነጥቦችም የሚከተሉት ናቸው። የሥርዓት ቤተክርስቲያን መፋለስ። ዘመድኩን እንደሚለው በኦርቶዶክስ ቤተክርስቲያን ውስጥ ኮንሰርት የሚባል ነገር የለም። ዝማሬዎች የሚቀርቡት በማህሌትና በቅዳሴ ስርዓት ውስጥ ነው እንጂ ለፕሮቴስታንት እምነት ተከታዮች አዳራሽ ተከራይቶ መብራት አጥፍቶና ሻማ አብርቶ መዝፈን የቤተክርስቲያኗ ስርዓት አይደለም ይላል የጃንደረባው ቡድን አጀንዳም። ዘመድኩን ዲያቆን ሄኖክንና ቡድኑን የታድሶ ሰርገው ገቦች በማለት ይፈርጃቸዋል። እነዚህ ሰዎች ቤተክርስቲያንን ከውስጥ ሆነው ለማፍረስ ስርዓቷን ለማፍረስ እና ወደ ፕሮቴስታንት አካሄድ ለመለወጥ የታቀደ ሴራ እየፈጸሙ ነው ብሎ ያምናል። በቅርቡ በሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ የተደረገው የመኪና ስጦታም ዘመድኩን ክፉኛ ተችቶታል። ይህ ስጦታ የሰዎችን ልብ ለመግዛትና የቤተክርስቲያንን ታዋቂ አባቶችን ወደ ቡድናቸው ለመሳብ የሚደረግ ጉቦ ነው ሲል ወግታል። ቤተክርስቲያን በነጋዴዎች እጅ እየወደቀች ነው የሚለው የዘመድኩን ዋነኛ ስጋት ነው። በሌላ በኩል ደግሞ ዲያቆን ሄኖክ ኃይሌ ደጋፊዎች ለዘመድኩን በቀለ ትችቶችን የሚሰጡ ምላሾችን ትውልዱን የማዳን ስራ በሚል ርዕስ ስር ይጠቃለላል። ወጣቱን ከሱሰኝነትና ከዓለም መጠበቅ
ሄኖክ እንደሚለው ዛሬ ላይ ወጣቱ በሚሊዮን የሚቆጠር የጥፋት ወጥመዶች ተደቅነውበታል። ወጣቱን ወደ ቤተክርስቲያን ለመመለስ በሚገባው ቋንቋና በሚማርክ አቀራረብ ማስተማር ግድ ይላል። ወጣቱ አዳራሽ ገብቶ ከሚጨፍር ሻማ አብርቶ ስለ እናቱ ድንግል ማርያምና ስለ አምላኩ ኢየሱስ ክርስቶስ ቢዘምር ምን ችግር አለው ይላል። አላፋት ደጋፊዎችም ዘመድኩን በቀለን የቤተክርስቲያን አንድነት ጠላት አድርገው ያዩታል። በአገር ውስጥም ያሉትን አገልጋዮች ስም በማጥፋት በመንጓጠጥና በመሳደብ ምዕመናን በአገልጋዮቻቸው ላይ እምነት እንዲያጡ እያደረገ ነው ይላሉ። አላፋት ዝማሬ ብቻ ሳይሆን ወጣቱ ቃለ እግዚአብሔር የሚሰማበት ትልቅ መድረክ ነው። በሚሊዮኖች የሚቆጠሩ ወጣቶች በዝማሬው ተሰባስበው ወጥተው ንስሐ እንዲገቡና ስርዓተ ቤተ ክርስቲያንን እንዲያውቁ እየተደረገ ነው የሚል መከራከሪያ ያቀርባሉ የዲያቆን ሄኖክ ኃይሌ የጃንደረባው ትውልድ መሪዎችም። ይህ ውዝግብ በሁለት ግለሰቦች መካከል ያለ ጸብ ብቻ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለውን የሁለት አስተሳሰቦች ግጭት ያሳያል። ተክሊላዊ ወገን ቤተክርስቲያን በጥንታዊ ስርዓትና ዜማ ብቻ መቆም የለባትም፣ አዲስ መጤ ስርዓቶችን ሻማ ብራት፣ ኮንሰርት፣ ጊታር መጠቀም አደጋ አለው ሲል ይሞገታል። ዘመድኩን በቀለም ዶግማው የእምነት መሰረቱ ሳይለወጥ አቀራረቡንና የማስተማሪያ ዘዴውን ዘመኑን እንዲዋጅ ማድረግ አለብንም ሲል ይናገራል። ዘመድኩን በቀለ ራሱን እንደ ስርዓት አስከባሪ፣ ዲያቆን ሄኖክ ኃይሌ ደግሞ ራሱን እንደ ትውልድ አዳኝ እያየ ነው። በዚህ ውዝግብ ውስጥ ፖለቲካዊ የራሱ ድርሻ አለው። ዘመድኩን በቀለ የወቅቱን የኢትዮጵያ መንግስት በጽኑ የሚቃወም ሲሆን ዲያቆን ሄኖክ ኃይሌ ቡድኑ ደግሞ ለመንግስት ቅርበት አላቸው የሚል ክስ ያቀርብባቸዋል። መንግስት ቤተክርስቲያን ውስጥ ሆነም በሚያፈርሱ ሰዎች አማካኝነት ሊቆጣጠራት ይፈልጋል የሚለው የዘመድኩን ስጋት ለብዙዎቹ አሳማኝ ሆኖ ቀርቧል። በአንጻሩ ደግሞ ሄኖክ እኛ የምናገለግለው ክርስቶስን እንጂ መንግስትን አይደለም በማለት ይሄንን ክስ ውድቅ አድርጎታል። ማህበራዊ ሚዲያ ማለትም በፌስቡክ፣ በቴሌግራም እና በቲክቶክ ይህንን ቁስል በማፋፋም ረገድ ትልቅ ሚና ተጫውተዋል። የሁለቱም ወገን ደጋፊዎች በሚሰነዝሩት የቃላት ጦርነት ምክንያት ብዙ ምዕመናን በመሃል ግራ ተጋብተዋል። ቤተክርስቲያኗ ለዚህ ሁሉ ውዝግብ ምንድነው ምላሿም? የምልዓተ ጉባኤ ቅዱስ ሲኖዶስ በተለያዩ ጊዜያት ስለ መዝሙር አቀራረብና ስለ ሰባኪያን ስነ ምግባር መመሪያዎችን ቢያወጣም በተግባር ግን ውዝግቡን ማስቆም አልተቻለም። ቤተክርስቲያን የራሷ የዜማና የዝማሬ ስርዓት የሚጠብቅ ጥብቅ መመሪያ ማውጣትና መተግበር፣ ባህላዊና የዘመናዊ ማስተማር ዘዴዎች መካከል ያለውን ልዩነት ለማጥበብ ሰፊ ሊቃውንት ጉባኤ ማድረግ፣ በቤተክርስቲያን ስም የሚነግዱና ምዕመናንን የሚያጋጩ የሚዲያ አካላትን መቆጣጠር እጅግ አስፈላጊ ነው። ውድ ተመልካቾቻችን የአላፋት ዝማሬ ውዝግብ ነገም የሚቀጥል ይመስላል። በአንድ በኩል ትውልዱን ወደ ቤተክርስቲያን ለማምጣት የሚደረገው ጥረት የሚደግፍ ቢሆንም በሌላ በኩል ደግሞ የቤተክርስቲያኗ ጥንታዊ ስርዓትና ድንበር ማስጠበቅ የግድ ይላል የሚሉ የዘመድኩን ደጋፊዎች ትንታኔ ይታያል። ዲያቆን ሄኖክ ኃይሌ የጀመረው ስራ ትውልዱን ከዓለም ጫጫታ ነጥቆ የእግዚአብሔርን እንዲያውቅ በማድረግ ረገድ ትልቅ ሚና አለው። ይሁን እንጂ ይህ ስርዓት ቤተክርስቲያን እንዳይፈርስና ሌላ እምነት እንዳይመስል ጥንቃቄ ያስፈልጓል ሲል በብዙ ሰዎች ይተቻል። በሌላ በኩል ዘመድኩን በቀለ የሚያነሳቸው የስጋት ነጥቦች ትኩረት የሚሹ ናቸው። ነገር ግን ትችቶቹ በስድብና በግለሰብ ስም ማጥፋት መታጀባቸው የሰዎች ልብ እንዲርቅ አድርጎታል። ቤተክርስቲያን የምትፈልገው ስርዓት አስከባሪዎችን ብቻ ሳይሆን በፍቅርና በትዕግስት የሚያስተምሩ አባቶችንም ጭምር ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የአእላፋት ዝማሬ ስርዓት ቤተክርስቲያን እየጠበቀ ነው ወይስ ዘመድኩን እንደሚለው ተሐድሶ ነው? በኮሜንት መስጫው ላይ ሐሳባችሁን አካፍሉን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑም። ስለተከታተላችሁን እጅግ አድርገን እናመሰግናለን። ዝማሬ መቆም አለበት። አሁን ያለንበት ሁናቴ እንድንዘምር ሳይሆን ማቅ እንድንለብስ ነው የሚፈልጉ አይነት ድምጾች ከሰሞኑ በጣም ተበራክተዋልና እኔ በግል የሚሰማኝን ለመናገር ነው። አንዳንዱ ከናካቴው ዝማሬ ቢቀርስ ያሉ አሉና ትዝብቴ በጣም ብዙ ነው። ብችሉ ሼር አድርጉላቸው። ግራ ይገባኝ የኢትዮጵያ ጃንደረባ ትውልድ የሚሰራው እውነት የአእላፋትን ዝማሬ ብቻ ነው እንዴ? ግራ ገባኝ። ስንት ፕሮጀክቶችን ነድፎ እየሰራ ያለ የቤተክርስቲያን ማህበር ነው። ሁሉ አይለፈፍም እንጂ እኮ የሚሰራው እጅግ ብዙ ነው። ችግር አለበት ከተባለ ደግሞ በቃ ለመቃወም ሕጸጽ ውስጥ እየገቡ ከመቃወም በጠረጴዛ ዙሪያ ነገሮችን ለመፍታት መጣር እንጂ የአንድ አባት ልጆች ለአንድ መንግስት የማንሰራ እስከማይመስል ድረስ በዚህ ልክ መሆናችን ያስተዛዝባል። በእኛ ንትርክ ስለ በጎች ማሰብ ተገቢ ነው።